ኢትዮጵያ ወደዳችሁም ጠላችሁም አሁን ልታምኑም ላታምኑም ትችላላችሁ። ኢትዮጵያን ተወዳላችሁላችሁም። ነገር ግን ምናድናት የምትድነው በአማራ ህዝብ ብቻ ነው። እኛ አማራንን ስንል ምን ይዘን ነው አማራንን የምንለው? ፊደላችን አያለ ታዲያስ እስኪንጣ በዓለም ላይ ፊደል ያለው ሀገር ከእንግሊዝ ቀጥሎ ማን ነው? ታዲያ ስለዚህ እኛ ፍልስፍናችን ቅኔው የማን ነው? ስነ ጽሁፉ የማን ነው? እምነቱ የማን ነው? ስልጣኔው የማን ነው? ታዲያ ምን ይላሉ? አክሱም የማን ነው? እውነት እንነጋገር ከተባለ አይደለም ነው እኮ የአባቶቻችን የጣሳ አሻራ ነው እኮ አክሱም። እኛ ነበርን እኮ እዚህ የነበርነው መጀመሪያ። ሌሎቹ ከየት ነው የመጡት? ወደ ታሪካዊ ዳራ እንመለስ ከተባለ በታሪክ እንነጋገር ከተባለ ምንም ችግር የለብንም። ለዛሬው አይጠቅምም ብለን ነው እንጂ ሌላው መጥቶ አዲስ አበባ የኛ ነው ሲለን አንተ መቼ መጣኛ መቼ መጣን ብለን መነጋገር እንችላለን። አቲ ቀወይ ማለት ምን ሆነ ለባተኝ ደደተኝ ደም ደንደን ይጫቱ ማቱማኑ ደንደን ኢሳን ወልቂቱ ምን ያመኒ ዲሞክራሲ ባንተንተነትኒ አመኒ ያመናን ኢንማን ታቱ ኢሳን ዲሞክራሲን ዋናቃት ዋናው ጎሉማ ነው ወልቂቱ ማንጅራቱ ይቹ ሱን ኢሳንት ነሐሰ ጀጅ ኢሳኒፍ ነሐስ ዋን ኢሳን ሜዳት ይቹ ኢማን ነፍጠኛ hangamለ በየ ምርግና ማቴቲፍም በየ ዲሞክራሲን ጀት በየ ነምት ወልቂጣ አማዳ ፈደ ሃጅራቱ ሆጎ ኢትዮጵያ ያገደ ዋንሰን ኻፈ ጅዶ ወኒትን ዳንዱሬዝም ቶ ከይተ ጅራ ዳንዱሬ ጀርሚ የርቴ hankarosan ዋን ቀበኔ ጀቻ ሂንፈየን ጀክ ዶክተሪ ፈይሱስ እንጅሩ በርኖኒ ፈይሱስ እንጅሩ ጀች ወርማኸና